ጊፍት አለ ይላች ለልጅ ያደረገ እንዴ ናቲ ምን ሊያደርጉት ነው? አረ ወንድሜ አንተ ምን የሚመስል ሰው ስላሳየን እኮ ነው። ምን አርጎ ነው? እሺ አስር መቶ አላለም ኬክ በእንጀራ ቲኖ ከሌላ ወንድ ጋር ቲኖ ከዛ ወደ ምን ይቀየራል? አንተ ስልኳን ሰረቃት። በጣም ይቅርታ። አብሽር እሺ በቃ ሱሪን ይየታል። ያንተም ተወሰደ። ወይኔ ብቻ የፈራሁት ነገር ደረሰ። ስልኬ የሁለቱንም ሰላም ሰላም ጋይስ እንዴት ናችሁ? እንግዲህ ዛሬም የተለያዩ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ምንድነው ያደረጋት? ዛሬ የሲስተር ልደትና ፎቶ ልትነሳ ዲኮር አሰርታ ምናምን ፕሮግራማ አበላሽባታል። አንተ ወለድሽልኝ ያው እሺ ለግልሽ ነው ለልደትሽ። ኦኬ ጊፍት አለ ይላች ለልደት ያደረጋ የሰው ፕሮግራም አበላሽት እንዴ ነው? አረ ደስ አይልም። ምን አስበህ ነው? በስመ አብ ምን አይነት ልጅ ነው? ቁጥር አለ በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። እንካ ቃል ይዣለሁ። ቁጥር በስነ ስርዓት እንዳለ እሺ 200 እሺ እሺ 200 እሺ 200 እሺ እሺ 600 ይላል 600 800 እሺ 10 መቶ አላለም። 1600 አረ አይነት ልጅ ነው። 800 ወይስ ቀጣይ ምንድን ነው የሚለው? 20 ደገሞ 30 መቶ 32 ማን ይሞታል? ኬክ በእንጀራ አቤት 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 ኢትዮጵያ አቤት ኢትዮጵያ ነው የሚገነባሽ በማንኪያ መድኃኒዓለም ርዕስ እውነትም ስንት አይነት ሰው አለ። አረ ችግር የለውም እንደ ሌሎቹ ወንዶች አይደለም። ልትከፍል ነው ክፍል ግርጣት ምግብማ ሞልቷል አምላክ መችነሳይ የፍቅር ነው እንዲያከሳይ ሁልጊዜ በላለው ሆዴ። አሁን ሌላ ሰው ቢሆን እኮ እኔ እንዴት እንደሚጎርሳት አልቋል ኦልሬዲ ምግቡ መልት እውነት ደስ ትላለች። እየጠበቀቻቸው ምናምን ከኋላ ሆና ሲጎራረሱ ምናምን እርስ በርስ ፍቅራቸው ኃይልም ባይኖረኝም አግኝቻችን ብሞት ቅርማ አይለኝም ሁልጊዜ ብበላ ብጠጣስ ምንድን ነው እውነት ደስ ይላል። ሚወቴ
ፍቅር ነው አይ በላሚን ኑን ብላ ይላል በሉሃል ራራራራ ብለው ያሙኻል ይህንንም በልተህ ስታሳያቸው ሽሮ ነው ያሉት። ቲኖ ከሌላ ወንድ ጋር ከዛ ወደ ምን ይቀየራል? አርጀንቲና እያለቀስክ ቢሆን ትቀይረዋለህ። አባት እንዴ ናቲ ምን ሊያደርጉት ነው? ኧረ ወንድሜ አንተ የሚመስል ሰው ስላሳየን እኮ ነው። ምን አድርጎ ነው? ፕራንክ ነው። እንደዚህ አይነት ፕራንክ አለ እንዴ? ልጁ እኮ ሊያለቅስ ነበር። እግዚአብሔር እንዴት እንደዚህ ቻን ፖሊስ ወንጀለኛ ጠቁማል። አሪፍ ነገር ነው ያደረገና አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድን ነው 200 ብር እውነት ደስ አይልም። ማርያም እግዚአብሔር እና ይቅርታ ናቲ ምንድን ነው አድናይን ፕራንክ አድርጌዋለሁ። አይ አድናይን ወይ እንደዚህ ኖርማል ነው ማለት ካሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ናሽ ና ተረጋጋ። አንድ ነው ተረጋጋ። ተረጋጋ። የኔ ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ ወይኔ ናቲ እኔ ራሱ ወንጀለኛ ምንድን ነው ዛሬ ያየኸው? አንተ ስልኳን ሰረቃት። በጣም ይቅርታ። አብሽር እሺ በቃ ትሽ ዛሬስ ግብ ሰራ። ፈጣሪ ቅር አይለንም። እንዴት ተጨንቆ ይሰራ። እንዴት ነው የምታምረው? መልስላት በቃ አንተ ሱሪን እየጠላ ያንተም ተወሰደ። ወይኔ ብቻ የፈራሁት ነገር ደረሰ። ስልኬ የሁለቱንም እዴ የኔ ስልክስ የሁለቱንም ኧረ ትችያለሽ እዴ እንዴ አትሮጥም እንዴ እስካሁን? በስማቸው አትጥሩኝ። እሺ ስልክሽ እየጠራ ነው። ማን ይላል? ወረደች ይላል። ደግሞ በዚህ ሰዓት ይደውላል እንዴ? ምን እሺ ማዘርሽ ናት እንዴ? አይ አግቤ ናት። ይኸውልሽ ስሚ፣ ስልኬን ካልመለስሽ ሌባ እንደሆንሽ እነግራታለሁ። ወይ በእናትህ አትናገርብኝ፣ ትቆጣኛለች። ይኸውልሽ እየቀለድኩ አይደለም። ተው በእናትህ፣ አለበለዚያ ግን እጅ በጆሮ እንዴት ነው የምታደርገኝ? ጅል ሄሎ ወንድ ጭራሽ ይኸውልህ የአንተ ቁንጮ ሰርቃ እየተባረረች ግን እንዴ ወይኔ እማዬ ምንድነው ደግሞ? እናቴ በቃም ነበረ። እናቴ አለኝ ካለች ለህይወቴ በእናትሽ ምንም እንዳታረግሽ። እናትህ ተወዳታለህ ማለት ነው። ለነገሩ ወንድ ሆኖ እናቱን የማይወድ የለም። በእናትሽ እናቴ ታማሚ ናት። ምንም እንዳትያት ትደነግጥብኛለች። እሺ እንደዛ ከሆነ ስልኬን አስቀምጥና ወደ ኋላ ሂድ። እሺ ይኸው ያንቺ ቆንጆ አልኳት ተደንቄ ልቤ ላስደስተው እስኪ አንቺ ተዋው። እሺ ሂዷ የኛ ስም እኔም አስቀምጣታ። እሺ አይ እንዳታነሽዋች ይኸው አሁንም ድጋሚ ተበላችሁ። ስልካችንን አስቀምጪኝ። ናፍቃት ይሆንብሃል እች ወንድሙ። እሺ እዴ እንደዚህ ይቻላል እንዴ? ኧረ በስመ አብ ይመቸው። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይም እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እስከዛ ድረስ ቸርን ሰንብቱ።